السلام عليكم ورحمة الله وبركاته. የተከበራችሁ ዩቲዩብ ቤተሰቦች ልጆች ከኔ ጋር الحمد لله ሁሉ ሰላም ሁሉ መልካም። ዛሬ ደግሞ እንደምታዩት እንግዲህ ዶሮ እየሰራሁ ነው። ዶሮ አብረን እንስራ። እስከ መጨረሻው ተከታተሉኝ፣ አብራችን ቆዩ። ያችሁት ሽንኩርቴ እየበሰለ ነው። ያው ስቀርጽ ስላልተመቸኝ ነው ስከትፉ። ያው እንግዲህ ከተፋው መቼ ሳይጠፋችሁ ያችሁት በዚህ መልኩ ዛጋ እንቁላል ጥጃለሁ። እዚች ጋር ደግሞ ሽንኩርቴ እየበሰለች ነው። በራሱ ሀልጥ ሲያደርግ እንደዚህ ቀይ ይሆናል ማለት ነው። ራሱ ይስላል። ከዛ በኋላ ዘይት ይጨምራል ማለት ነው። አያችሁት? አሁን የራሱ የሽንኩርት ውሃ ስለሆነ ያበሰለው አሁን ዘይት ሊገባበት አይበስልም። ዘይት ሳይገባ ስለነበረ ግማሽ ነበረ ማለት ነው። እዚህ አካባቢ በደንብ ሲበስል ወጭ እንደምታዩት ይሻላል። እዚች ጋር ነጭ ሽንኩርት አለ። እዚች ጋር ደግሞ ቲማቲም የተፈጨ ዘይት ጨመርኩ። በዚህ መልኩ በስሎልኛል ማለት ነው። ዘይት ጨመርኩ። ይህቺት እንደዚህ ለጥቅጥቅ ጋር ያለው ራሱ ያርፋለኝ። ዘይት ጨምሬ በዚህ መልኩ እየበሰለ ነው። እዚህ ጋር ተስቀጥቻለሁ። ሽንኩርት፣ ዝንጅብል የተፈጨ ማለት ነው። በዘይትና ጨማምራለሁ ቅመሜ ማለት ነው። እዚህ ጋር የተፈጨ ቲማቲም ጨመርኩበት። ካሜራ ባለገ ተሸገርን እኮ ተሸገርን። ሰልሳ ስለሚጨምርበት ማጅን ሰልሳ ማለት ነው። ለበዛም ማጅን ጠማጥም ስለማደርግበት የተፈጨውን እንትን አይልም። እዚህ ጋር ማጅን አድርጌያለሁ ማለት ነው። የዶሮ ቅመም እዚህ ላይ ተፈጨ እንትን ማጅን ሰልሳ አድርጌበታለሁ። ደግሞ እዚህ ጋር ደግሞ በርበሬ ኖርማሊ በርበሬ ኢትዮጵያ በርበሬ ማለት ነው። ማለት 4 ማንካ አድርጌበታለሁ። ያ እንደራሳችሁ እንደወጣችሁ መሰራት መጠን ማለት ነው። ከእሳቱን ቀነስ አድርጌ በርበሬ እንደዚህ ወፍራም ማሻል ምንም ውሃ ሳልጨምርበት ዘይት ብቻ በስ ሽንኩርት እዚህ ጋር ደግሞ በናት መላለጫ ይባላል። ይሄ ደግሞ ምንድን ነው? ፈረሰኛ ማለት ነው። ፈረሰኛ ይባላል። ያጠብኩ ነው ዶሮዬን። እግሬ ዶሮ እግር ማለት ነው። ወረጣት ጨርሻለሁ። ፈረሰኛ እግር ያው እግር በትሮ ታውቃላችሁ። ይዛ ሀገር ዶሮ 12 ቀርቶ መላለጫ
የሚመላ ነገር እዚህ ጋር ደግሞ እዚህ መልኩ ጨምራለሁ። እዚህ ጋር ደግሞ እንቁላል እያላጥኩኝ ነው። እዚህ ምልጣውን እዚህ እያደረግኩ ማለት ነው። አላልጡን አያችሁት? በዚህ መልኩ ዶሮ ቀስ እያለ እየበሰለ ነው። ዋው አያምርም? ሲያው ስለራሱ ለመናገር በጣም ነው የሚያምረው። በርበሬ ኢትዮጵያ በርበሬ ነው። አስሊ ማሪቆስ ስለሆነ ጥቀርሻ ነው የሚመስለው። በጣም ያምራል ማለት ነው። እዚህ ጋር ትንሽዬ እየወጥቀን ማለት ነው። የማንኪያ ግማሽ እዚህ ጋር ከላይ አሁን እየቀረጽኩ ነው ነበር። አልቀረጽኩም። ግማሽ ማንኪያ ቅመም ያኔ ሁሉ ዳይዝ ሆነ ቀባም ኮረሪማ ምናምን አድርጌበታለሁ። የተፈጨ እዚህ ጋር እንቁላል እንጨምራለሁ ማለት ነው። በቃው ቆይ አታውሪኝ። በዚህ መልኩ በስሎልኛል። አጠፋሁት ማለት ነው። አሁን ሳህን አድርጌ ማቅረብ ብቻ ነው የቀረኝ። ይኸው እዚህ ጋር አድርጌ ነው ላቀርብ ነው። ፈልገው አሁን ዛሬ ታስተባታለች በግድ